ታላቅ በሆንም በተመልካቾች ፊት ከልብ ነው እንጂ ከልቤ ነው የሚቀርታ እኔም እኮ አጥፍቻለሁ። እኔም ይቅርታ በእነሱ ፊት ነው ያስቀየምኩ። እዚህም ቤቱንም አለማክበሬ ከዛ በተጨማሪ ደግሞ በእነሱ በሚያዩ በተመልካቾች ፊት ነው ያስቀየምኩ እና ማቹ የሆነ ጉርምስና ነገር ልክ እንደ ታላቅ ወንድም ያው ከሱ ከአቅሙ በላይ ሊሆን ስለሚችል አስበውም ሊሆን ይችላል ጓደኞቹን ሰብስቦ ይዞ የመጣውና ዳጊ ላይ ጉዳት ያደርሳል፣ መጥፎ ነገር ያደርግበታል ብዬ አላምንም። ልክ እንደ ታላቅ ወንድም የመቅጣት ነገር ሊኖር ይችላል ብዬ በዛ አንግል ነው የምረዳው ነውና። ሰላም እንዴት ናችሁ? ውድ የአቤኒ ሆፕ ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ከረጅም ጊዜ በኋላ ነው ኪድ ጋር የተገናኘ ነው ማለት። እኔም ትንሽ ጊዜ እዚህ ሀገር ውስጥ አልነበርኩም፣ ቤተሰብ ጋር ነበርኩ ማለት። በጣም ብዙ ነገሮች ተደራርበውብኝ ስለነበር ራሴን ብቻ ከቤተሰብ ጋር ትንሽ እረፍት ማድረግ ፈልጌ ነበር። እዚህ ያለው ጉዳይ ደግሞ በጣም አንገብጋቢና ስር የሰደደ ስለመጣ እዛ አርፌ በሰላም መቀመጥ አልቻልኩም። በጣም ብዙ የሚያስጠሉ ነገሮችን እያየው ነው ማለት። አቤኒና ዳጊ ላይ በጣም ብዙ ነገሮች በጣም ያስጣሉ ነው ምናምን፣ ደስ አይልም። ብቻ እንደዚህ ሆነው ማየት አልፈልግም ሁለቱንም ማለት። ከዚህ በፊት በጣም አብረን ብዙ ነገሮችን አሳልፈናል፣ ክፉ ደግ አይተናል። እንዲህ ብቻ ውብዬና ናሂ እንኳን በእነሱ ቦታ ሆነው ቢያዩቸው ደስተኛ የሚሆኑ አይመስለኝም። እነሱ እዛ ሰላም አይደሉም። እነሱ ሰላም መጸለይ ያለባቸው ሁለቱ በዚህ ጉዳይ ሲጣሉ ማየት በጣም ያሳዝናል። እኔ በጣም አዝኛለሁ። ከሁለቱ ትንሽ ተለቅ የምለው እኔ ነኝ እና ዛሬ ወደውም ሳይሆን በግዳቸው የማስታርቃቸው ይሆናል ማለት ነው። እግዚአብሔር ይመስገን አሁን ለናሂና ለውብዬ ፈጣሪ ሰላሙን አወርዶላቸዋል ብዬ አስባለሁ። ፈጣሪ የተመሰገነ ይሁን። አሁን እነሱም ታርቀዋል። ስለዚህ የኛው ጉዶችም እዚሁ ያሉት መታረቅ አለባቸው አይደል እንዴ? ምንድነው እነሱን እንደዚህ ያደርጋቸው የቻለው ጉዳይ ምንድነው? ምንም ታውቂው ነገር የለሽም? አይ ባለፈው ያው ያለውን ነገር አይተሃል ቪዲዮ ላይ። ብቻ ለሁለቱ እናንተ ለናሂና ለውብዬ ለትዳራቸው አብራችሁ ብትጸልዩ መልካም ይሆናል ብላችሁ የምታስቡትን ነገር ብታደርጉ ነው የሚሻለው እና ሁለቱም እኔ ባየሁት መንገድ ቤተሰብ ከናንተ አላቅም። እኔ ባየሁት መንገድ ለኔ ሁለቱም ትክክል አይደሉም ማለት ወገኝተኝነትን ማሳየት አለባቸው ብዬ አላስብም። ምክንያቱም ውብዬ እህቴ ናት፣ ናሂም ወንድሜ ነው። ስለዚህ ለሁለቱ እኩል በሆነ መንገድ ነው ማሰብ ያለብኝ አይደል እንዴ? ናሂ ሊያጠፋ ይችላል ሰው ነው፣ ውብዬም ልታጠፋ ትችላለች። ስለዚህ ሁለቱን አንድ ሊያደርግ የሚችል ነገር ማለት ስተታቸው ማለት ሳይሆን ያላቸውን ነገር ማወቁ ነው ሊያስታርቃቸው የሚችለው ነገር ብዬ ነው ማስበው። አቤኒ በጣም ተሳስቷል። ዳጊም ከወንድሙ ብቻ ያለ ነው የሚያጋጥም ነገር ነው፣ ግን ትክክል አይደለም። ሞር እንደውም በደንብ ከውብዬ ጎን መሆኑን ማሳየት ነበረበት ብዬ አስባለሁ። ይሄ በእኔ ምልከታ ነው እና ያንን ጎን እንዲያሳይ አቤኒ የሄደበትን ርቀት እኔ አልወደድኩትም። ሁለቱም ጥፋተኛ እንደሆኑ ነው ማውቀው። እኔ አልወደድኩትም ማለት እንደዚህ ማድረግ እስከ ማስደብደብ ድረስ መድረስ አለበት ብዬ አላስብም። ቢያንስ ከዳጊ በእድሜም በምንም ትንሽ ያገናዘባል ብዬ አስቤ ነበር። ከሱም አልጠብቀው ነገሮችን አድርጓል። በጣም አዝኜበታለሁ፣ ተናድጃለሁ። ግን ሁለቱ ያላቸው ነገሮች ይበልጣሉ ማለት ነው። ዳጊም ክችች ብሎ በቃ እንደዚህ ውብዬም እንደዚህ ማለት አለበት ብዬ አላስብም። በቃ አንዳንዴ ቤተሰብ ከትዳራቸው ትንሽ የሚሆነው ነገር ገለል ብለን ብናይ የተሻለ ይመስለኛል። ይሄ እንትና ጥፋተኛ ነው ብለን ነገሩን ከማባባስ ይልቅ እነሱ ሰላም እንዲሆኑ በአቅማችን የቻልነው ነገር ጸሎት መጸለይም በቤተሰብ በጣም ትልቅ ነገር ነው። እንዲታረቁ ጸሎት ማድረግ በጣም ትልቅ ነገር ነው ከአንዱ ወገን ከመሆን እና ዳጊ እንደኔ አጥፍቷል። ብቻ ናሂ እነሱ እንትናሉም ቀሩም መታረቃቸው አይቀርም እንደኔ ምልከታ ማለት ነው። ምክንያቱም እነሱ የሚያስተሳስራቸው ልጅ አለ፣ ከአንድም ሁለት ልጅ ነው ያለው እና እንዲጣሉ አልፈልግም። ናሂ አጎቴ ልጅ ነው፣ ውብዬ ደግሞ የናሂ ሚስት ናት። ስለዚህ እሱም እንደ ወንድሜ እሷም እንደ እህቴ ናት። ለሁለቱ ሰላሙን ነው ሁሌም የምመኝላቸው። በቃ በትዳራቸው ምንም ጥላ ነገር እንዲያጠላባቸው አልፈልግም። ሁለቱንም ከልብ ወዳቸዋለሁ። በጣም ነው የምወዳቸው ማለት ነው። ምንም እንዲነካቸው አልፈልግም እና ዛሬ አቤኒና ዳጊን ላስታርቃቸው ነው የመጣሁት። ላስታርቃቸው ነው ዛሬ የመጣሁት ቤተሰብ
ለአቤኒ አስቀድሜ ደውዬ ጠርቼዋለሁ እየመጣ ነው እና ቆይቶብኛል። እንደውም እሱ ከመምጣቱ በፊት ኪድ ጋር ያለውን ነገር እናውራ ብዬ ነው እዚህ ጋር የጀመርኩት። ብቻ ሁለቱን ዛሬ ወደዱም ጠሉም የማስታረቃቸው ይሆናል። ሁለቱም ብቻ አቤኒም ደርሷል። ምንድነው ጓዝን ሸክፈ ተሰብስባችኋል ነው ጀግናው እንዴት ነህ? አማን ነው። ኪድ እንዴት ነሽ? ሰላም ነው። እንዴት ነው? ምንድነው ሻንጣን ሸክፈ? ክላስ ታውቂያለህ፣ በቃ ክላስ ላይ ነው። አሁን ለባል ረፍት መጥቼ ነበረ። አለቀ ረፍት በቃ ብቻ ነው። እቺ ብቻ ናት። እኔ ስመጣ እየሄድክ ነው አንተ? አዎ እኮ በጣም የሚገርም አጋጣሚ ነው። እኔ ያው ስመጣ እሱ ደግሞ እኔ ልሄድ ስል እሱ ደግሞ የመጣ ነው። ምንድነው እንደዚህ ካሜራ? አይ ባስቸኳይ እኔ እኮ መኪና ራሱ በቃ ቀጣይ ላይ ምናምን ደውዬ ነው የያዝኩትን ቦታ ትቼ ነው የመጣሁት። አስቸኳይ ነው ስላልከኝ ነው። በጣም አስቸኳይ ነው እንጂ ማለት ያየሁት ነገር እኔ ከጠበቅኩት በታች ሆናችሁ ስላገኘኋችሁ በጣም ስለደበረኝ ነው ዛሬ ጠራኋችሁ። ማለት ምንድነው በእናንተ መሀል እንደዚህ እንድትሆኑ ያደረጋችሁ ነገር? ሁለታችሁ ባላችሁበት ላናገራችሁ ነበር የፈለግኩት፣ ግን መጀመሪያ በተናጥል ልስማው ብዬ ነው። አዎ እኔ እንግዲህ ታውቃለህ ዳጊም ማለት ጓደኛችን ነው ማለት እኔ በቃ እንደ ታናሼም ነው ማየው ታውቃለህ። ግን በመጣውበት ሰዓት በቃ የሆነ ያየሁት ነገር ትክክል ያልሆነ ስለመሰለኝ እንደዛ ነገሮችን ትክክል ባልሆነ መንገድ የሄድኩባቸው መንገድ ትክክል አይደሉም ይገባኛል። ግን በቃ እንደዛ አይነት ኔጋቲቭ ነገር ውስጥ የከተተኝ የዳጊ እንደዛ ወገንተኝነት መሆኑና ነገሮችን ለማስታረቅ ከመሞከር ይልቅ የሆነ አንድ ሳይድ ብቻ ሲይዝ ነው በቃ እኔም ሳላውቀው ስሜታዊ ሆንኩና አንድ ሳይድ ያዝኩት ታውቃለህ። ስለ እሱ ናይ ትክክል ነው ሲል እኔም ደግሞ ሁለቱንም ማስታረቅ አለብህ ብዬ እንደመቆጣት እያልኩ ግን በውብዬ ሳይድ ሆንኩ። ወገንተኝነትን አሳየው። እኔ አሁን ይሄን ካንተ ማልጠብቀው ነገር ነው ማለት እንደ ታላቅ ልትመክረው ልትቆጣው ብትችል እኔም ላከብር ነው የምፈልገው። ገብቷል? አከብርሃለሁ እንደዛ ብታደርግ። ግን ያየሁት ደሎች ሰብስበ ምናምን እሱን እስከ ማስፈራራት ደርሳል አስመትተዋልም ነገር አይደል? ይሄን ያደረከው ነገር አስደንግጬዋለሁ ሳይሆን ይሄ በጣም ትክክል ያልሆነ ነገር ነው። ናሂ ቢያይ በዚህ ነገር ደስተኛ ይመስላል። ወገንተኝነት እናንተ ባሳያችሁ ቁጥር የነሱንም ጸብ እያሰፋችሁ ነው ባይዘወይ። አንተ በውብዬ ሳይድ እሱ ደግሞ በናሂ ሳይድ ሲሆን እናንተ እንደዚህ መሆን አለባችሁ ማለት እኔ በጣም ያው ጥፋተኛ ነኝ ብዬ ማስበውም ልጆችን ይዤ መጥቼ እንደዛ ማድረግ መሞከሬ ነው። በርግጥ ከዛ በኋላም እኮ ኪድን ይዤ በስነ ስርዓት ላናግረው ሞክሬያለሁ። ግን ደግሞ ያው እሱ ፖላይት ሆነ ጸባይ ባለው መንገድ ሊያወራኝ አልፈልግም እኮ። አንተ በዛ መንገድ ሄደ ሁለታችሁም ትክክል አይደላችሁም። እንደኔ ምንም ወገንተኝነትን ማሳየት አለባችሁ ብዬ አላስብም። አንተም በውብዬ ሳይድ መሆን የለብህም። ሁለቱንም አንድ ያደረጋቸው እኮ ትዳር ነው አይደል እንዴ? ያ ትዳርን እንዳያጡት ነው እዚህኛ የጣርን ያለ ነው አይደል? ስለዚህ ጓደኝነት የሚለው ነገር ማለት ስሜታዊነት ይዞኝ ማለት ስሜታዊ የሚባል ነገር አሸነፈኝና ከዛ እሱን በጎረምሶች ምናምን ለማለት ሞከርኩና ግን ደግሞ በቃ ልጆቹ እንኳን እንምታው እንዴ ብለው ሲጠይቁኝ እንኳን ታውቃለህ ጓደኝነት የሚለውን ነገር ስለማቅ ነው ከዛ ከስሜታዊነት ስወጣ ነው አይሆንም እያልኩ ይከለከልኳቸው የነበረውና ማለት በጣም እስከ ከፈልኳቸው ድረስ በጣም ሊደበድቡትም አስበው ነበረ። ግን ያን ነገርም አልፈቀድኩላቸውም። ያው ብቻ በእኔና በሱ መካከል የነበረው ሰይጣን ነው በቃ ብቻ እግዚአብሔር ይመስገን አሁን ላይ ውብዬና ናሂም ሰላም አወርደዋል። እግዚአብሔር ይመስገን። ትልቁ እኔ ፍላጎት የነበረው እሱ ነው። ግን ደግሞ እውነት ትንሽ ቅር ብሎኝም የነበረው ከዳጊ ጋር ትንሽ ተቀያይሜ ወደ መጣሁበት አካባቢ ማለት ወደ ክላስ ወደ ዩኒቨርሲቲ መመለሴ ትንሽ እየጨነቀኝ ነበረ። ግን ብቻ መጨነቅ አሪፍ ነው። አሁን ታላቅ በሆነም ታናሽ ቢሆንም ግን እኔ እውነት ይቅርታ አለውም ዝግጁ አጥፍቻለሁ። ይሄ በጣም አሪፍ ነው። እኔም ዛሬ ላይ እዚህ የተገኘሁት ማለት እንኳንም በጊዜ መጣሁ። እዚህ አርፍጄ መጥቼ ቢሆን አንተንም አጥቼ ነበር። እንኳንም በቃ እንደዚህ ሆናችሁ ሳያችሁ ስላላስቻለኝ ነው በቃ የመጣሁት። ባጭሩ የምሬን ነው። የጣላችሁ ምናምን የሆነ ትበርዳላችሁ ቤት ሳስብ ከቀን ወደ ቀን እየባሰባችሁ ነው የመጣው እና ዛሬ አሪፍ ነው። እኔም እዚህ መገኘት ሁለታችሁ እንደዚህ ሆናችሁ እንዳትለያዩ ነው ያሳለፍነው ነገር። ጓደኝነታችሁ ይበልጣል እና እስቲ ዳጊም ቤት ካለ የእሱን ሀሳብ በደንብ አዳምጠን እንትን የምንል ይሆናል። ቤተሰብ በደንብ ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉ። የአቤኒን ቻናል በደንብ ሰብስክራይብ ያደረጋችሁ አብሮነታችሁን ፍቅራችሁን አሳዩን። ይሄ ቪዲዮ ባንተ ነው የሚለቀቀው ይዘው በደንብ ሰብስክራይብ ያደረጋችሁ ፍቅራችሁን አሳዩን። እንወዳችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ።
እሺ ውድ ቤተሰብ በድጋሚ ተመልሰን መተናል። ያው እና ጅሮ ቤት ደርሰናል። ገብተን ያለውን ነገር የምናሳያችሁ ይሆናል። የትም እንዳትሄዱ እንወዳችኋለን። ምንድነው እኔም ብቻ መታሰሩት? ቆይ አብራችን ቆዩ። በቃ ምን ንግበስ ተከታተሉ። የትም እንዳትሄዱ። አንተ ውጪ ትሆናለህ? አረ እንዴት ነሽ? ደህና ነሽ? ኩቻ አለ? ኩቻ ዮ እንዴት ነሽ? እንዴት ነህ? አማን ነው? አማን ነው? ሁሉ ሰላም? አንተ ዳጊ ነው? ሰላም ነው? አለን። አንተ በጣም ወፍራል። እንዴት ነህ? እንዴት ነህ? ሁሉ ሰላም? ተስማምቷል። አንተ በጣም ተቀይራል። ማርያም እነዚህ ሰላም ተባባሉ። ምንድነው? ሰላም በለው እንጂ ሰላም በለው። እንዴት ነህ? ሰላም በለው። በቃ አቡዬ ሰላም እያለሁ። እንዴት ነህ? ሰላም በለው። እሺ ቆይ ይለዋል። ሰላም በለው ና እንጂ እኮ ታዲያ ችግር አለው ነው። ሰላም እንዴት ነህ? እናንተ ሰላም ነው እንዴ? እንዴ ነው ችግር የለውም። እንዴት ነህ? ለዛ ነው አንተ እንዲህ ሰውነት ሰላበጠ ነው። ኪድ ሰላም ነው አለን። እኛ ሰላምታ ይቆይ። ምንድን ነው እናንተ ማለት የተፈጠረው? አቡዬ ስለኛ ምን ልጠይቀን ነው? ምንድን ነው እናንተ ማለት የተፈጠረው? ከልቤ ነው የማወራው። አሁን ቀልድ ነው። ሰላምታችንም ይደርሳል። እኔ ምንም ቅያሜ የለብኝ። አየኋችሁ አይደል? ለሰላምታ እንደዚህ ሰላምታ ባባልን ሃይ ሃይ ምናምን ነው የምትባባሉት እናንተ። የት የለመዳችሁት ነው? እኔ ችግር የለብኝም። ምንም እኔ ኖርማል ነው። እኔ ቅያሜ ያለብኝ ሰው ነው። ቅያሜ ምንም ነገር የለብኝም እሱ ላይ። ምንድን እናንተ አሁን እኮ ትልልቅ ሰዎች ናችሁ። ድርጊታችሁ ግን የህፃን ነው። በቃ ከልቤ ነው የማወራው። በተለይ ዳር ላይ ቆሞ የሚያይ ሰው በጣም ነው የሚያናድደው። እኔ በጣም ተናድጄ ዛሬ ስሜታዊ ሆኜ ያለ ቅዴ ያለ ፕሮግራሜ ዛሬ ተከሰትኩት። የምሬ ነው የማወራው። እናንተ አሁን ትልልቅ ልጆች ናችሁ አይደል እንዴ? በእንደዚህ አይነት ጉዳይ መጣላት አለባችሁ? እርስ በርስ መደጋገፍ ያለባችሁ ልጆች። በተናጥል መጣላት ማለት የራሳችሁን ጎራ አያስፈልግም እኮ አይደል እንዴ? እናንተ ለትዳራቸው መጸለይ ነው ያለባችሁ አይደል? አንተና ይሄን መደገፍ አንተም ወብዬም ደግፋችሁ መጣላት የለባችሁ። እኔ አውራ ካልከኝ አቡዬ ምን በመጀመሪያ እንኳን ደህና መጣ። እንግዲህ እኔ አቢኒ ላይ ስለ አቢኒ ባንተ ነው የማውቀው። ያንተ ጓደኛ ነበረ፣ ባንተ አወኩት፣ ሞር ተግባባን እና ስለ ያን ነገር ማድረግ አይጠበቅበትም። አሁን እንደዛ ጋርድ ሰብስቦ ምናምን አይጠበቅበትም ከሱ። እኔ ለጋርድ ግዴታ አስፈልጋለሁ ምናምን አይደለም። እሱ በቂ ነው አይደለ? እሱ እኔ በቂ ነው። ግን ጋርድ ምን አስፈልገ? ጀስት መጥቶ ያው ስሜታዊ ሳይሆን ጀስት መጥቶ ዳጊ ምን ሆነ ነው ለምንድን ነው እንደዚህ ያደረከው ቢለኝ እኮ እኔ ምክንያቴን እኔ ራሴን እነግረዋለሁ፣ እሱም የራሱ ምክንያት ይነግራል። ከዛ ስምምነት ሊኖረንም ይችላል። ግን እንደዛ ጋርድ አምጥቶ እኔን ለማስመታት ምን ይጠቅማል? ንገረኝ። ቆይ ስለ ጓደኛዬ ያልኩ ሰው እንደዛ ሲያደርግ ከኔ ምን እንደው የምጠብቀው? ዝም ብዬ ደስ ብሎኝ እንኳንም አረገ ብዬ ሰላም እንደሆነ የምፈልገው አቡዬ። አሁን ይሄ የሱ ጥፋት ነው። እኔም እኮ አጥፍቼ ሊሆን እኮ ይችላል። አጥፍቻለሁ፣ አላጠፋውም ሳይሆን አጥፍቻለሁ። ግን በንግግር መስማማት አንችልም። ለምንድን ነው በዱላ በምት ነገሮች ለምንድን ነው እንደዚህ የሚሆኑት? በስምምነት በማውራት ሚሆን ከሆነ ይሆናል፣ ማይሆን ከሆነ እሱ ካልወደደ የኔን ሀሳብ ካልወደደ ጥሎ መሄድ ነው። እኔም የእሱን ካልወደድኩት ጥዬ ነው የምሄደው። እንደዚህ ነው ፉክክር። ግን እሱ ጀስት ጋርድ አምጥቶን በምት እኔን ለማስተማር አይሆንም። እኔ ይህንን ነው ማለት ደግሞ ላውራ ትችላለህ። እሺ እኔ ብሎታል እሱም። ምናልባት ዳጊም ማቀው እዚህ ጋር ለእናንተ ለመናገር በአቡዬ ሊሆን ይችላል። ግን ደግሞ በቃ በእኛ መሀል ጓደኝነት የሚለው ነገር ሳይሆን ይሄ ቤተሰባዊነት የሚለውን ነገር አምናለሁ እና በእርግጥ ምን አገባኝ ብዬ ዳር ላይ መቆም እችላለሁ። በእርግጥ ለውብዬም ለናይም ከኔ በላይ ኃላፊነት ተሰምቶት ሊቆረቆር የሚችለው ሊያገባው የሚችለው ዳጊ ነው። ምናልባት ደግሞ አቡዬ። ግን ደግሞ ቤተሰባዊነት የሚለው ጓደኝነት የሚለው ነገር ደግሞ እስካለ ድረስ ይሄ መወለድ ቋንቋ ማለት በቃ ሁሉም ለሁሉም ኃላፊነት ይሰማዋል። በቃ ስጋ ስለሆነ አይደለም ዝምድና ኖሮን ኃላፊነት የሚሰማው ጓደኛዬ እስከሆነ ድረስ ወንድሜ ነው ብዬ ስለማስብ እናም እንደ ታናሽም ስለማየው ነው እዛ ጋር ቱግ ብዬ ነገሮችን እንትን ለማለት የሞከርኩት እና ጥፋቱ
ከኋላ እነዛ ልጆች አምጥቼ እንደዛ ማድረጌ ምናምን በጣም ትልቅ ጥፋት ነው። እሱን ያው በጣም ይቅርታ። በጣም ግን እኔ ደግሞ ያን ነገር ሳደርግ በክፋት ዳጊን ጠልቼው ሳይሆን ዳጊ እዛ ጋር እየሆነበር የነበረው ሁኔታ ለንግግር ስለማይጋብዝ ይሄ እንደ ጉርምስናም የሚመስል ነገር ስለነበር እኔንም ተውኝ ጭራሽ ለማዘሩም እንዴት አይነት መልስ ሲመልስ እንደነበር ትዝ ይላችኋል። ያ ነገር ስላናደደኝ እንጂ እንኳን ዳጊ ላይ ወንድሜ ጓደኛ የሚለው ዳጊ ላይ ቀርቶ የትኛውም ሰው ላይ ከኋላ አጃቢ ሰብስቤ እንደዚህ አይነት ነገር የማደርግ ሰውኛ አይደለም። በዚህ አጋጣሚ ያን ነገር ማድረጌ ትልቅ ጥፋት ነው። እንደዛ ማድረጌ በጣም ጥፋት ነው። ያው እንደዛ ማድረጌ ስላስቀየምኩት ይመስለኛል። ከዛ በኋላ ደግሞ በሰላም ላወራው ስሞክር ፍቃደኛ ያልሆነልኝ እና ከዛ በኋላም ያው በሰላም እንትን አላወራንም እና ግን ብቻ ነገሮች ጥፋት በሱም በኩል በኔም በኩል ሊመጡ ይችላሉ። የማምነው እና እንትን የምለው ነገር ግን ያው ጥፋተኛው እኔ ነኝ እና በእነሱ ፊት ነው ያስቀየምኩ። በዚህም ቤቱንም አለማክበሬ ከዛ በተጨማሪ ደግሞ በእነሱ በሚያዩ በተመልካቾች ፊት ነው ያስቀየምኩ እና ታላቅ ቦንም በተመልካቾች ፊት ይቀርባል። በጣም ይቅርታ ከልብ ነው እንጂ ከልቤ ነው ይቅርታ ብያለሁ። እኔም እኮ አጥፍቻለሁ። እኔም ይቅርታ እኔም አጥፍቻለሁ። አሁን እዛ ጋር እሱ ከመጣ በኋላ ምናምን ከኪድ ጋር መጥቶ ነበር እና በኪድ ፊት ማይሆን ንግግር አውርቻለሁ። ምን አገባ ምናምን ማለት አልነበረብኝም። ምንም ቢሆን ጓደኛ የሆነው ቤተሰብ ሆነናል። እዚህ ነው የሚውለው፣ አንድ ላይ ነው በቃ የምንውለው አይደለ? አቡዬ ትንሽ መንገድ ወጥቶ ነው እንጂ አንድ ላይ ነበር ነው እዚህ ቤተሰብ በሉት በቃ። እና ግን እዛ ጋር ያደረገው ነገር ስላናደደኝ መጀመሪያ ላይ ኪድ ጋር መጥቶ ጋርድ ከማምጣቱ በፊት መጀመሪያ ላይ መጥቶ ኪድ ጋር ቢያነጋግረኝ ኖርማል ነበር። ግን ከረፈደ በኋላ ኪድ ጋር ሲመጣ ያንን ነገር በቃ ሳስበው በጣም ነው የደበረኝ። እኔ የኔ ላይ ያንን ነገር አድርጎ ምናምን በጣም ነው የደበረኝና ለዛ ነው እንጂ እኔ አንተን ጠልቼ ምናምን ሳይሆን ጀስት አከብራለሁ፣ እወድሃለሁ። እንደዚህ አይነት ስራ አትስራ። ለሌላ ጊዜ እንደዚህ አይነት ስራ ከመስራት በፊት መጀመሪያ አውራኝ፣ አማክረኝ። ጓደኛክ ነኝ እንጂ ጠላት አይደለሁም። ጓደኛ ከሆኜ እንደዚህ ልክ ነህ ውብዬ ናሂ ያጠፋ ነው ውብዬ ይገባኛል። እኔ እዚህ ጋር እናቴ ጋር ያወራሁት ነገር ትክክል አይደለም ይገባኛል። ግን ነገሮችን በዛ ሁኔታ ማድረግ የለብንም። መተህ ዳጊ ለምን እንደዚህ ያደረክ ብትለኝ እኔ ኬዜን እነግርሃለሁ። ማንስማማ ከሆነ ጥለት ሄዳለህ። ከዛም በኋላ ይፈታል ነገሮች። ግን አሁን እኔ የደበረኝ አቡዬ ምን መሰለህ፣ ጋርድ ማምጣቱ ጥፋትም ነው። እሱ ላይም ኪድ ጋር መጥቶ ደግሞ ጉዳት አድርሶብህ ነበር በጋርዶቹ። ጉዳት ቢያደርስብኝ ምንም ችግር የለብኝም እኮ ግን ማድረጉ ብቻ ነው የደበረኝ። ጉዳት እኔ ላይ ደረሰ አልደረሰ እሱ አይጨንቀኝም፣ ቢደርስብኝም ችግር የለው። ግን እዛ ቦታ ላይ ያደረገው ነገር ነው ካርድ አምጥቶ ቤት ድረስ ያን ነገር አልወደድኩትም እንጂ ችግር የለብኝም። እኔ አቢኒ አውቀዋለሁ፣ የዋ ነው፣ ጥሩ ሰው ነው፣ መልካም ሰው ነው። አንተ ታውቀዋለህ በደንብ። እኔም አውቀዋለሁ እንግዲህ በጣም ጥሩ ሰው ነው፣ መልካም ሰው ነው። እና ያንን ነገር ማድረጉ ብቻ ነው እንጂ የደበረኝ ጠልቼው ምናምን አይደለም። እናንተም ደግሞ ቤተሰብ አትቀየሙት ነገሮች። አሁን እሱ በስሜት ነው ያደረገው። በእሱ ቦታ ብትሆኑ እናንተም እንደዛ ልታደርጉ ትችላላችሁ። ከውብዬ ወገን ስትሆኑ እሱ ጀስት ከሁለቱም ወገን ነበር እውነት አውራ ብትለኝና እኔ አልገባኝም ነበር። ከውብዬ ወገን ብቻ ያለ መስሎኝ ነበርና ያው እኔም አጥፍቻለሁ ወንድሜ፣ በጣም ይቅርታ። ቤተሰብ ይቅርታ አድርጉለት። እናንተም ባካችሁ ሁላችሁም ይቅርታ አድርጉለት። መልካም ሰው ነው፣ ጥሩ ሰው ነው። እንግዲህ መልካም ስራዎችን ወደ እናንተ ያመጣል ብዬ አስባለሁ አይደለ? ቤተሰብ እና ሻንጣው ምን ለምንድን ይሄዳል ዛሬ የት ዩኒቨርሲቲ ማለት ነው። ቤተሰብ እኔ ረጅም ጊዜ ነው አቤኔን ሳቀው ማለት ሲመስለኝ በክፋት አስበው ወይም ደግሞ ዳጊን ለማስደብደብ የሆነ ሆን ተብሎ የተደረገ ነገር እንዳልሆነ ነው የማምነው። አሁን ሲነገር እንደሰማችሁት የሆነ የጉርምስና ነገር ልክ እንደ ታላቅ ወንድም ያው ከሱ ከአቅሙ በላይ ሊሆን ስለሚችል አስበውም ሊሆን ይችላል ጓደኞቹን ሰብስቦ ይዞ የመጣውና ዳጊ ላይ ጉዳት ያደርሳል፣ መጥፎ ነገር ያደርግበታል ብዬ አላምንም። ልክ እንደ ታላቅ ወንድም የመቅጣት ነገር ሊኖር ይችላል ብዬ በዛ አንግል ነው የምረዳው ነው። እና ሁለቱም ሳያውቁም ቢሆን አውቀው አጥፍተዋል፣ አስቀይመዋል። እና ይኸው እዚሁ እናንተ ፊት ቆመው ይቅርታ ተጠያይቀዋል። እና ቤተሰብንም ከልብ ይቅርታ ጠይቁ። እናንተ በጣም ይቅርታ መጠየቅ የሚፈልገው እሱን ነው። እና
ከምንም በላይ ይሄን ቤትም እዚህ ቤት ላይ እንደዛ አይነት ግርግር መፍጠሬ ካደረኩ በኋላ ተጽፎኛል። በጣም ይቅርታ ሁላችሁንም ማለት ፈልጋለሁ። ያው ለምን ትንሽ ቀን ገና አቆየ? ግዴታ መሄድ ስላለብኝ ነው። ኤግዛም እየደረሰብን ስለሆነ ፋይናል ኤግዛም ስላለ ግዴታ መሄድ ስላለብኝ ነው። ተማር ልጄ ግዴታ መሄድ ስላለብኝ ነው። ያው እና ትንሽ ግን ብትቆይ እንደነሱ ዱርዬ አይደለሁም። አላማ ለሀገሬ በጣም ብዙ ዱርዬ ለፋለሁ እና ያ አቤኒ በጣም ነው ማከብረ በጣም ነው ኪድ ግን ሳታወራ ኪድ ነኝ እኔ አንቺንም ኪድዬ በጣም አስቀይ እንዴ አዎ በላ እንዴ ቢያንስ እሷ ፊት እኮ ነው አቤኒ እንደዛ ነው እና ትክክል አይመጣው ማን ያስቀየመሽ? አረ እንጂ እና ያ አቤኒ በጣም ነው አከብረ ያለው በሰላም ያግባ ፈጣሪ። እንግዲህ መልካም የትምህርት ዘመን እንዲሆንልህ ከልብ እንመኛለን። ምንም እንኳን እውቀቱ ባይኖርህ እውቀቱን ያድልህ እና በሰላም እኛንም ቤተሰቦችንም እንደምታስጠራ ተስፋ አደርጋለሁ። በፍርድ ቤት መጥሪያ እግዚአብሔር ካጠቃ በሰላም ገባ ብራዘር። ታርቀናል፣ እግዚአብሔር ይመስገን። በማን ቻናል ነው የሚለቀቀው ቪዲዮ? እንዴ በአቤኒ ሆፕ ነው። ኦረ በስመ አብ። ሰብስክራይብ አድርጎ ገና 200 ነው። አሳድጉት፣ ሰብስክራይብ አድርጉ። ተማሪ ነኝ ተማሪ። አይ መልካም ሰው ነው። ወደ እናንተ ጥሩ ስራዎችን ያመጣል ከዚህም በኋላ አስባለሁ። አይ ሆፕ እንግዲህ ያው ጥሩ ስራዎችን እንደሚያመጣ በጣም እርግጠኛ ነኝ። እግዚአብሔር ያሰብከው ነገር ያሳካል። እነሱ ደግሞ የሚፈልጉትን ነገር አድርግላቸው። መልካም ስራዎችን ስራ። እንግዲህ እኔ ከጎን ነኝ። አቡዬም እንትናም ኪድም እንግዲህ በምትፈልገን ታይም አለን። አትስፋ፣ ብቅ በል። እንግዲህ እንወዳቸዋለን ቤተሰብ። ይሄንን ነው ማለት ነው። እኛን የምትወዱን ሁላችንም የምትወዱን ቤተሰብ ከልብ አቤኒንም ከልባችሁ ወዳችሁ ፈቅዳችሁ ሰብስክራይብ አድርጉት። ታተርፉበታላችሁ እንጂ አትጎዱ። ሁላችሁም የገባችሁ ሰብስክራይብ፣ ላይክ፣ ሼር እኛንም ያው ወደ እነሱም ያመጣን ያው የነሱ ሰብስክራይብ ስለሆነ ኪድ አውሪ እስቲ መጨረሻ መዝጊያ ኪድ አውሪና በዛው እንደውም ዝጊ ወሬው እውነት እኔ ስለተረጋጋችሁ በጣም ደስ ብሎኛል። ባለፈው ነገሩን ለመፍታት መጠን ነበርና አቢኒስ ደውልልኝ ማለት ነውና ተጣልተን በመሄዳችን እኔ በጣም ነው የደበረኝ ነው ለመናገር። ማለት እንደዚህ አልነበርንም ጓደኝነታችን ምናምንና ብቻ ግን እኔ በጣም ደስ ብሎኛል። ማርያምን እነሱ አንተ ስለመጣም አንተ ከመምጣት በላይ ደግሞ እነሱ ሁለታቸው በመታረቃቸው እኔ በጣም ደስ ብሎኛል። ታውራ እንጂ ተዋት እንዴ ያው ካንተ እንደማይበልጥከው ታውቃለህ። እና በጣም ደስ ብሎኛል። ያው እንግዲህ ያቢኒን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እየቦጨቃችሁ ምንድን ነው እና ቤተሰብ በጣም እኔ ነው ገና አቀባበል አላደረጋችሁልኝ እንዴ? ሞቅ ባለ እንትን ነው የምናደርግልህ። ሌላ ሰርፕራይዝ አለ የዛሬ አመት። እንግዲህ እንወዳቸዋለን ቤተሰብ። በቀጣይ ቪዲዮ አቤኒ በራሱ ቻናል በአዲስ ስራ በሚያምር ስራ ወደ እናንተ እስከሚመጣ ፈጣሪ ሀገራችንን ሰላም ያርግልን።